የመቀሌ ቀልዶች ተስፋዬ ገብረአብ ጸሐፊው ነው። በመቀሌ ከተማ የቀልድ ነገር ሲነሳ ካሳ ደበስና አስፋቸው ፈቃዱም አብረው ይነሳሉ። ከማለዳው 4 ሰዓት ጀምሮ የጠላ ገበያ በሚደራበት መቀሌ ቀልድ ትልቅ ስፍራ ይሰጠዋል። ጥርስ የማያስከድኑ ቀልዶችም በጠላ ቤቶችና ባረቂ አዳራሾች ይንቆረቆራሉ። ሁለቱ የቀልድ አባቶች ዛሬ በሕይወት ባይኖሩም የከተማይቱ ነዋሪዎች ግን ያነሷሷቸዋል። ጥቂቱን ለአድማጮች አቅርቤያለሁ። በአማርኛ ሲቀርቡ ግን ያስቁ ይሆን? አስፋቸው ፈቃዱ ማመልከቻ በመጻፍ የታወቁ ነበሩ ይባላል። ታዲያ ከዕለታት አንድ ቀን አንዲት የመንደሩ ነዋሪ ለፍርድ ቤት ማመልከቻ ይጻፉልኝ ትላለች። ትከፍኛለሽ? ገንዘብ ስለሌለኝ በነጻ ይጻፉልኝ። አስፋቸው ተስማምቶ የሚከተለውን ማመልከቻ ጻፉላት። ለበነጻ ፍርድ ቤት በነጻ በመሆኑ በነጻ እንዲሆን በነጻ ሆኗል። በነጻ ተጽፏል። ነጻ አመልካች ነጻ። አመልካቿ አስፋቸውን አመስግናና መርቃ ከማመልከቻዋ ግርጌን ፈርማ አስቀምጣ ማመልከቻዋን ለፍርድ ቤት አቀረበች። የደብዳቤውም ታሪክ እነሆ በመላው መቀሌ እስካሁን ይነገራል። አንድ ጊዜ ደግሞ አስፋቸውን በሬ ስለወጋቸው ክፉኛ ተጎዱ። ከሕመማቸው እንዳገገሙ የበሬውን ባለቤት በቆየ ቂም ተነሳስቶ በሬውን ልኮ አስወግቶኛልና ይካሰኝ ሲሉ ከሰሱ። አገር ጉድ ብሎ ተሰበሰበ። ዳኛው ግን እንስሳ መልእክት መቀበል ስለማይችል አይከስህም ብለው ጉዳዩን በአንድ ቀን ዘጉት። በውሳኔ የተከፉት አስፋቸው ታዲያ ጥይቱ የሚባል ውሻቸውን አስከትለው ባላንጣቸውን አድብተው ይጠብቁ ጀመር። እናም አንድ ቀን ብቻውን አገኙት። ውሻውን ጃስ ሲሉትም ተወሩሮ የባለበሬውን እግር ይቦጭቀዋል። በዚህ ተከሰው ፍርድ ቤት ሲቀርቡም የሰጡት መልስ እንስሳ መልእክት መቀበል አይችልም የሚል ነበር። ቅጣቱ ግን አልቀረላቸውም። አስፋቸው በደርግ ዘመን ቤታቸው ስለተወረሰባቸው ብዙ ሥራዎችን ይሰሩ ነበር። ቆዳ እያለፉ ይሸጡም ነበር። አንድ ቀን ታዲያ በአህያቸው ቆዳ ጭነው ወደ ገበያ ሲያዘግሙ አንዱ ቆዳ ይሸጣል ሲል ይጠይቃቸዋል። አይ የለም ለርቢ ነው ለርቢ። በመቀሌ ከተማ የታወቁት ነጋዴ የካሳ ደበስም ስም በተደጋጋሚ ይነሳል። በቀይ ሽብር ዘመን የካሳ ደበስ 2 ልጆች የተለያዩ ቦታዎች ይታሰሩባቸዋል። አንደኛው ልጅ ወህኒ ምርመራ፣ ሌላው እንዳ ኢየሱስ በተባለ ራቅ ያለ ስፍራ። ይህን የካሳ ደበስ በወቅቱ ለነበሩት ሹም የሚከተለውን ደብዳቤ ጻፉ። ያለኝ የምሳ ማመላለሻ ሳህን አንድ ብቻ በመሆኑ 2 ልጆቼ ከተቻለ በአንድ ላይ ቢታሰሩልኝ፣ ካልተቻለ ግን አንደኛው ቢገደል። ይህ ደብዳቤ የደረሰው ሹም በደብዳቤው ተገርሞ 2ቱንም ልጆች ፈታቸው። በዚያው ሰሞን መቀሌ ከተማ መጠጥ ቤት ውስጥ አንድ ወታደር ከሲቪሎች ጋር ተጋጅቶ ይቆስላል። በዚህ የተነሳ ከተማዋ ስትታመስ ታድራለች። ወታደሮቹም በየቤቱ እየዞሩ ያስሳሉ። ፈታሾቹ ካሳ ደበስ ቤት እንደደረሱ ክፈት! አልከፍትም። አንተ ስቱፒድ ክፈት! ደግነዋ ስቱፒድ ከመጣችስ እከፍታለሁ። በዚህ ጊዜ ከፋቾቹ አንዱ ካሳ ደበስ መሆናቸውን አውቆ ያ ቀልደኛ ነው ባካችሁ ተውት ይላቸዋል። በር ሲደበድብ የቆየው ወታደር ቆይ አንተ ስቱፒድ ሲነጋ እናገኛለን ብሏቸው ይሄዳል። ከዚያ ካሳ ደበስ ማልደው ቤተክርስቲያን ሲያስቀድሱ መከፋታቸውን ከፊታቸው ያነበቡ ጎረቤታቸው ምን ነው ደህና ማላደሩ ሲል ይጠይቃቸዋል። ምን ደህና አድራለሁ ስቱፒድ የምትባል በሽታ ስታሰቃየኝ አደረች እንጂ አሉ።